ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የአዲስ ዓለም ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ አለሁላችሁ። እንግዲህ ዛሬ ከፊት ለፊት የምታዩቸው የተለያዩ ቅመሞች አሉና እዚህ ጋር ድንብላል አለ፣ ነጭ አዝሙድ እንዲሁም ኮሰረት እና እንዲሁም ጥቁር አዝሙድ ደግሞ ኮረሪማ እዚህ ጋር አለ ማለት ነው። እና እንግዲህ ይሄንን ያዘጋጇቸው ቅቤ ለማንጠር ስለሆነ እንግዲህ ያው እቃዎቻቸው ቀንሽ ብቁ ወይም የሚበቃውን ወደ ሳህን አድርጌ አቅርቤ ነው እንግዲህ ለእናንተ ማሳያቸው። ያው ብዙ አይነት የምንጠቀማቸው ግብአቶች ሊኖር ይችላል። ነገር ግን አብዛኛውን ጊዜ ቅቤ ለማንጠር የምንጠቀማቸው ወሳኞቹ እነዚህ እንደሆኑ ብዙዎቻችንን እናውቃለን ማለት ነው። ምክንያቱም የክትፎም እንዲሁም የምግብ ለኖርማል ምግብ የምንጠቀማቸው ቅቤዎች የምናነጥርበት መንገዶች አሉ። ነገር ግን ለክትፎ የምንጠቀመው በእንደዚህ መንገድ የምናነጥረው ቅቤ ይሆናል ማለት ነው። እንግዲህ አሁን ቀጥታ እነዚህን ደግሞ አምሰን ከዛ እንፈጫችኋለን። ቀጥሉን ደግሞ ቅቤያችን ወደ ማንጠር እንሄዳለን። ያኔም አብረን እንግዲህ እንሰራለን ማለት ነው። እስከዛም ድረስ አብራችሁን ቆዩ። መልካም ቆይታ። እሺ ቀጥታ አሁን ደግሞ ይኸው ኮረሪማችን ወደ ማመስ መጥተናል። እንግዲህ ኮረሪማው በዚህ መልኩ እያመስኩት ነው፣ በተረጋጋ እሳት ነው። ያው የቅቤ ቅመሞች በአብዛኛውን ጊዜ በጣም ቀስ ባለ እሳት ነው የምናመሳቸው። ምክንያቱም የመቃጠል ባህሪ ካለው አንደኛው ቅቤው ሳይቀልጥ ወይም ቅቤውን በደንብ ሳይበስል እሳቱ ስለሚይዘው ቅመሙ ከታች ምክንያቱም በተቃጠለ ቁጥር ወደ ታች ለመውረድ እና ከድስቱ ጋር ለመጣበቅ ባህሪ ስለሚኖረው እንደዚህ ትንሽ ወጣ ገባ አድርገን ነው ምን ማመስ ያለብን፣ ወይም በጣም ቀስ ባለ እሳት በመቀጠልም ጥቁር አዝሙዳችን እንደዚህ እናደርጋለን። እሱን ቀስ ባለ እሳት እንደዚህ በኮረሪማው መልክ ወይም በዛው ሳይዝ በሆነ እሳት ማለት ነው። እንደዛ እያደረግን እያንዳንዱ ቅመሞች ቅድም ያሳያቸው እነሱንም እያንዳንዱ እንደዚህ አድርጌ አመሳለሁ ማለት ነው። እዚህ ጋር መቆያ ወይም መጥበሻው እጅ ስላለ ነው የሆነ የመጨስ ባህሪ ወይም ይታያል። ስለዚህ ቀጥለን ያው ጥቁር አዝሙዳችን አወጣን፣ ነጭ አዝሙዳችን ጨምረን እሱን በዛው ልክ ደግሞ እንደዛ አድርገን ያ ሁሉም ለስለስ ባለ ስለሆነ ቆንጆ አድርገን እንደዚህ እናምሰዋለን። ያው አስፈላጊ የሆኑ ቅመሞች ግድ ስለሚል ማለት ነው። እና ለቅቤያችን ቆንጆ ጣዕም እንዲኖረው ቅመሞች አለመቃጠል አለባቸው ማለት ነው። ጥቁር አዝሙድ ጨርሰን ነጭ ከተነን ነጩንም እንጨርሳለን። አሁን ቀጥታ ደግሞ ነጩን አዝሙድ እናወጣና እዚህ ልኩ ከቆላ ነው ይበቃውና አሁን ደግሞ ሌላ ምን እንጨምራለን? ሌላው ድንብላል አለ። እሱን እንጨምርና እናወጣታለን ማለት ነው። እንግዲህ ድንብላላችን እንደዚህ ጨመር እናደርጋታለን። እሱን ደግሞ ልክ በነዚሁ መልኩ ነው ማለት ነው። ያው ሁሉም ቅመም በአንድ አይነት መልኩ ነው እንግዲህ መብሰል ወይም በቂ የሆነ ማመስ አንድ አይነት መሆን አለበት። እንግዲህ ሁለት አይነት ከሆነ በአቅም አንዱ ሊይዝ ምናምን ስለሚችል አሁን ድንብላላችን እንግዲህ በዚህ መልኩ ከበሰለልን ወይም ከተቆላ ወይም ከታመሰ ድንብላላችንን ደግሞ እናወጣውና ይበቃዋል። ይህንንም እንደዚሁ እጃችን ሳናሳርፍ እንዲገልበጥ ሁሉም ቦታ እንዲደርስ እንደዚህ አድርገን ከዛ ደግሞ ድንብላላችን እናወጣውና ቀጥታ ደግሞ እዚህ የተዘጋጀ ኮሰረት አለ። ደግሞ ኮሰረታችን ደግሞ ጨምር እናደርግና እሱም እንደዛው ያደረግን ያው ምክንያቱም ኮሰረት በባህሪው አይፈጭም። ለቅቤ ሲሆን በእጃችን ዝም ብለን ክስክስ አድርገን ስለምንጨምረው እሱም ቢሆን በደንብ የሆነ ቆንጆ ሆነ ጣዕም አለው። በተለይ ቅቤ ላይ
ቆንጆ ጣዕም ይሰጣል። ከወሰዳት ማለት ነው። በጣም ቆንጆ ጣዕም አለው። በኖርማል ራሱ መጠቀም። ከዛ በመቀጠል ቅቤያችን እዚህ ጋራ ይኸው አዘጋጅቻለሁ። ቅቤውን ደግሞ ይሄንን ነው የሚመስለው እና ይሄን ቅቤ አንድ በአንድ እያደረገን ድስታችን መርገን ድስታችን ደግሞ እዚህ ጋር አለ ድስት ታጥቦ እንግዲህ እየደረቀ ነው። እዚች ጋር እንደምታዩት እየደረቀ ነው። ስለጠቡት በራሱ መድረቅ አለበት ማለት ነው። ከዛ በኋላ እንግዲህ ቅቤያችን አንድ በአንድ እየከፈተን እየጨመርን እንደዚህ እንጨምራለን ማለት ነው። ከታች በራሱ ወረቀት ይዘን በራሱ እንደዚህ ቀስ ያደረገን እንከፍተውና እንጨምረዋለን። ከእጃችሁ ሊያመልጣችሁ ይችላል። ያ ወደ ድስቱ ስለሆነ ብዙም እንትን የለውም እና ሁሉንም አንድ ባንድ እንደዚህ እያደረገን ቀስ እያደረገን በተዘጋበት ወይም በታሸገበት መልኩ በሚመችን እንደዚህ ቀስ አድርገን እየከፈትን እያንዳንዱ ቅቤውን እንጨምራለን። ቀስ እያለ ደግሞ በራሱ ይቀልጣል። እስከዛ ደግሞ ቅቤያችን ሲቀልጥ ድረስ ቅመማችንን ራሳችንን እየፈጨን እሱ ሲቀልጥ ድረስ ሌላ ስራ መስራት እንችላለን። የወረዳ አጠገቡ ስለሆነ ማለት ነው። ይኸው ቅቤያችን በዚህ መልኩ አንድ በአንድ እየጨመርኩት እገኛለሁ ማለት ነው። እና አሁን ቅቤያችን ይኸው የሁሉ ሳድርግ እንዳላስቆያችሁ ሲቀልጥ ደግሞ በዚህ መልኩ እንደዚህ ጥቅጥቅ እያለ በደንብ ጥቅጥቅ እያለ ነው በጣም ማለት ነው። እና በጣም ለስለስ ባለ እሳት ነው ያደረኩትና በዚህ መልኩ ቅቤያችን ወደዚህ ተቀይሯል። ቅመሙን ጨምሬ በደንብ አድርጌዋለሁኝ ማለት ነው። እና በመቀጠልም ደግሞ ቅቤያችን ይሄንን አረፋው ሲጨርስ ድረስ ቀስ ባለ እሳት አድርገዋለሁኝ። ኦልሬዲ በሁለት ነው ያደረኩት እኔ በሁለት ብቻ አድርጌው እንደዚህ ያደረኩት። ስለዚህ ቅቤያችን ተነጠረ። ለዚህም ደረሰ። ይችን የመሰለ ቅቤ አዘጋጅተናል እና ቆንጆ ቅቤ ወጥቶታል። በጣም ቆንጆ ሽታው በጣም ደስ የሚል ነው እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በጣም አመሰግናለሁ። ቀጣይም ደግሞ በተለያዩ ቪዲዮዎች እንመጣለን። ቆንጆ ቆንጆ የሆኑ ስራዎች ይዘን እንመጣለን። እንግዲህ ማበረታታት ደግሞ የእናንተ ድርሻ ነው ማለት ነው። እኛንም አበረታቱን፣ ጥሩ ደረጃ እንድረስ። እናንተም ደግሞ እናመስግናችሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪዩ ጋይስ ባይ